አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ሰላማችሁ በያለበት ብዝት ይበልልኝ። እንግዲህ ዛሬ የመጣሁት አንድ አስገርሙኝ ነገር ነው። ይሄም ቻናል ሆኖ ማለት ነው እና ይህም እንጀራውና ሚጥሚጣ በዛባት እንደሚባለው ይሄም ቻናል ሆኖ እንግዲህ ስትራክ ተልኮብኛል ማለት ነው። ስትራክ የተላከብኝ ይሄ ቪዲዮ ነው። ታይትሉ ራሴ ነኝ የሰራሁትኝ። ቪዲዮ ግን ከሌላ ሰው ነው የወሰድኩትኝ። እሱን የወሰድኩትኝ ቪዲዮ ደግሞ ከዛህራ ነበረ የወሰድኩትኝ ማለት ነው። ማለት ያው ቪዲዮ ዩቱብ ላይ አንዱ ካንዱ ተወሳስዶ ነው አደለ የሚሰራው። ስለዚህ እች ልጅ እንግዲህ ልውሰድባት አልውሰድባት እርግጠኛ አይደለሁም። ሩታ የምትባል እንግዲህ አንድ እህታችን ኮፒራይት ስትራክ ልካብኛለች። በነገራችን ላይ ያው እንደምታዩት ማለት ነው ቪዲዮዬ የሞተ ነው ማለት ይሄን ያህል ኮፒራይት የሚያስልክ ነገር አይደለም። ይኸው በ17 ውስጥ እንግዲህ 92 ቪው ነው ያለው። የለም እንግዲህ የዛሬ አመት አካባቢ ቪዎቼ በጣም ጥሩ ነበሩ ማለት የት ይደርሳል የተባለ ቻናል ነበረ። ነገር ግን ሀገር ቤት ከገባ በኋላ ምን እንደነካው አላውቅምና እንደምታዩት ምንም አይነት ቪው የለም። ቪው ከሌለ ደግሞ ክፍያ አይኖርም ማለት ነው። ያው ዩቲዩበሮች ታውቁታላችሁ በምን ያህል ቪው በምን ያህል እንደሚከፍል ታውቁታላችሁ ማለት ነው። ያው እንግዲህ ያው ይሄ እስከ 2 ወር ባለው ጊዜ ውስጥ ራሱ ከአንድ መቶ በላይ 200 እንኳን የታየበት ቪው የለም ማለት ነው። ይኸው እንደ ቪው የሞተ ነው። 3 ወር ሁሉ አለ እና አመት በሉት እንግዲህ ዩቲዩብ እኔ ከከፈለኝ 2 እኔ ከፈለኝ እሱም በጣም ትንሽ ብር ነው የከፈለኝ። ከዛ በኋላ ግን ከፍሎኝ አያውቅም። ለምን ቪዌ በጣም የሞተ ነገር ነው። ያው 4 ወር እንኳን ብታዩት በጣም የሞተ ቪው ነው ያለው። ሆኖም እንግዲህ አንድ እህታችን እንግዲህ ስትራክ ልካብኛለች ማለት ነው። የዮኒ ማኛን ሰርተሻል በሚል ማለት ነው እንግዲህ ስትራክ ልካብኛለች ማለት ነው። ይኸው ስሟ እዚህ ጋር ሩታ ታዴ ይላል ማለት ነው። እዚህ ጋር ታይትሉ እንግዲህ ቪዲዮ ታይትል ዮኒ ማኛ ነጃትን በ5 ሰዓት ውስጥ ከፍሎ አስፈታት ያለው ታይትሉ ከሆነ ታይትሉ ራሴ ነኝ የሰራሁት። ነገር ግን አስተካክላለሁ። ግን እዚህ ጋር 7 ቀን ነው የሰጠሁሽ ይላል እንግዲህ ቴክ ዳውን ያው ሁላችሁንም ታውቁታላችሁ። በ7 ቀን ውስጥ ይሄንን ቪዲዮ ካላነሳሽ ስትራክ ይላክብሻል ነው የተባለው ማለት ነው። ስለዚህ እቺ ልጅ ማናት የምታውቋት ካላችሁ እስቲ እንደው በእውነት አላቅም እንግዲህ ማናት። እኔ በብዛት እንግዲህ ያው እንደምታውቁት የራሴን ቪዲዮ ብዙም አልሰራም። ያው ከልጅ ጋር ስለማይመቸኝ ማለት ነው። የራሴን ቪዲዮን ብሰራም ባልሰራም ብዙም አይመችም ቪው ስለሌለ ያው ብዙም ቦታ አልሰጠውም ማለት ነው። ዩቲዩብ ላይ ገብቼ ያገኘሁትን የሰራሁትን ነገር ከተመቸኝ ያው አውርጄ እለቃለሁ እንደ ማንኛውም ሰው ማለት ነው። ብዙዎቹ እንደዚህ እየተቀባበል ነው የምንሰራው ማለት ነው። እና ዩቲዩበሮች ሁላችሁም ታውቁታላችሁና በጣም የገረመኝና እንግዲህ በጣም የደነቀኝ ነገር ይሄም ቻናል ሆኖ ነው ወይ ኮፒራይት ወይም ደግሞ ኮፒራይት እንትን የተላከብኝ ስቲከር የተላከብኝ ማለት ነው። እና በጣም ይገርማል። እዚህ ጋር አሁን ቴክ ዳውን እና ለ7 ቀን ይህን ቪዲዮ ማንሳት ይኖርብሻል ይላል ማለት ነው። ያው እዚህ ጋር እንግዲህ ገብተን ብናየው የእሷ እንትን ቁልጭ ብሎ ነው የሚወጣው ማለት ነው። ያው የሰራሁት ቪዲዮ እንግዲህ ይሄ ነው ታዩታላችሁ ማለት ነው። በጣም ብቻ አላቅም የት እንደምንደርስ የት እየተደራረስን እንደሆነ አላቀውም ማለት ነው። እና ያውና እንግዲህ ይሄ ነው እንደምታዩት። ይሄ እንግዲህ ብዙ ሰው አውርዶታል። ይኸው አንድ ላይክ እንኳን የለውም። በሚገርማችሁ ላይኩ 0 ነው። በ7 ቀን ውስጥ እንግዲህ 67 ሰው ነው የሰራው። አንድ ሰው እንኳን ላይክ አላደረገም፣ ኮሜንት የለም። እና ይሄናል ቪው ኖሮ ቢሆን ኖሮ ኦኬ እንደው በቪው በለጠችኝ ብላ ልታረገው ትችል ነበር። እና እንግዲህ ወዴት እየሄድን እንደሆነ ራሴ ለራሴ ነው ግራ የገባኝ። ኢሜሏን እዚህ ጋር አስቀምጣለች ማለት ነው። አለ በውስጥም ሩታ ታዴ ይኸው ሩታ ታዴ ይላል እዚህ ጋር በሰማያዊም እዚህ ጋር ሩታ ታዴ ይላል እዚህ ጋር በሰማያዊ 13 gmail.com ይላል ማለት ነው። እሱን ነው እንግዲህ እቺ ናት እንግዲህ የጻፈችው። ያው አላቃት
እውነት ለመናገር አላቃትም እኔ አውቂያት እንጃ። እስቲ ለማንኛውም ይሄንን ቪዲዮ የምታዩ ከሆነ የኔ እናት እስቲ በውስጥ ነይና ማለት እንዲህ ቪዲዮ ሰርተሽብኝ በቪዲዮ ብንተያይ መልካም ነው። ምክንያቱም ምን አላወቅኩሽም ማለት ያው ስተት አለ። ስተት የኛ ዩቱበሮች ላይ ስተት ሊኖር ይችላል። ብዙ ጊዜ እንሳሳታለን። ያው ለዩቱብ ብለን ያልሆነ ነገር ልናወራ እንችላለን፣ ያልሆነ ነገር ልንለጥፍ እንችላለን። ሰው ደግሞ ታይትሉን ብቻ አይቶ ስለሚገባ ታይትሉ ሌላ ውስጡ ያለው ሌላ ነው እና ያው የሚሳደብም አይጠፋም፣ ሰፍ ብሎ ገብቶም የሚማረርም አይጠፋም። እና በዚህ አጋጣሚ እንግዲህ እስቲ ካጠፋሁኝ እስቲ አንቺም አጥፍተሻል ይሄ የኔ ነው በይለሽ ንገሪኝ። አላስታውስም። ምክንያቱም እኔ ከኔ ከምላቸው ሰዎች ነው በብዛት ቪዲዮ የምወስደው ማለት ነው። ምሳሌ አስቱቲዩብ አለች፣ ዛህራ አለች ማለት እነሱ ራሱ በሚገርምሽ ከሌላ ሰው ወስደው ነው። እኔ ከነሱ ወስጄ ነው። ከኔ የሚወሰድ አለ። እኔ ደግሞ ከኔ የሚወሰድ ስላችሁ እኔ ራሱ የሰራው ሳይሆን እንደ አጋጣሚ ወይ ከነሱ ቀድሜ እኔ ያንን ቪዲዮ አውርቼ ወደ እንትኔ ወደ ዩቲዩብ ከገለበጥኩት ከኔ ተወስዶ ይሰራል፣ ችግር የለውም። ይሄ ደግሞ ሁላችንም የተያይዘን ከስሩ መሰረቱ ተያይዘን ተደጋግፈን እዚህ ድረስ ስለመጣን እንግዲህ ማንም ለማንም ክፋት ይተኛል ብዬ አላስብም እና በጣም ያሳዝናል። ለማንኛውም እንግዲህ ያው ለሁላችንም ልቦና ይስጠን። እኔ ቪዲዮን አነሳለሁኝ። ይሄን ያህል ቪው ቆጥሮ አይደለም፣ ጠቅሞኝ አይደለም። እንዳያችሁ 67 ቪው ነው ያለው በ7 ቀን ውስጥ። እኔ አሁኑኑ ላነሳ እችላለሁኝ ማለት ነው። ነገር ግን አስፈላጊ አይደለም ማለት ኮፒራይት ስቲከር መላክ አስፈላጊ አይደለም። ምክንያቱም እዚህ ጋር እርስ በራሳችን ምቀኝነት ከሌለብን፣ ክፋት ውስጣችን ከሌለብን ይሄ ነገር ምንም ማለት አይደለም። ገብታ ቪዲዮዬን ስታየው እንትን አለ እንኳን አይደለም ከሷ ይቅርና የማቀው ትልልቅ ቻናል ላቸው እያሆ ሚዲያ ላይ ተወስዶ ይሰራል። ምንም አይነት ስቲከር አይላክብኝም። ሌሎችም ይልካሉ፣ ይወስዳሉ። ምንም አይነት ስቲከር አይላክባቸውም። ኢትዮ ኢንፎ ማለት በጣም የታወቀ እንግዲህ እንደዚህ ችግርተኞችን ሰብስቦ የሚያቀርብ ቻናል ነው። በጣም ከትልልቅ ዩቱበሮች ይወሰዳል። እንግዲህ አላቅም እኔ ይሄን ያህል እንደዚህ ገኖ የእሷን ቪዲዮ ተከታትዬ ሰርቼ አላወቅኳትም። ልጅቷን በነገራችን ላይ አላወቅኳትም። ማናት እንዴት ናት የሚለውን አላወቅኳትም። እና እባካችሁ አሁንም የምለው ነገር ይሄ ነገር እሷ ጋር እንዲደርስና ሼር አድርጋችሁ ለማንኛውም ይሄን ቪዲዮ ልታየው ትችላለች። ነገር ግን እኔ ቪዲዮን ከማውቃቸው ሰዎች ነው መወስደው። በቃ አንደኛ ነገር ልጅ ይዤ እንዲህ ቪዲዮ መውጣት አልችልም። ምክንያቱም ያው ልጅ ተይዞ በጣም ከባድ ነው፣ ያለቅሳል፣ ምን ይላል። እኔ ደግሞ ልጄ እንዲያለቅስብኝ ስለማልፈልግ ሙሉ ጊዜ ለልጄ መስጠት ስለምፈልግ ስላለብኝም እንግዲህ ዩቱብ ላይ ከፍታለሁኝ። ዩቱብ ላይ ከከፈትኩኝ በኋላ ያገኘሁትን ነው አውርጄ፣ ግን የማወርደው እውነቴን ነው። እርግጠኛው የምነግራችሁ ከማውቃቸው ሰዎች ናቸው፣ ከኔ የምላቸው ሰዎች ናቸው። እና በአሁን ሰዓት ሁላችንም ተጨቃክነናል፣ ተረሳስተናል፣ ሼር አንደራረግም። ማለት አንዱ ቢደክም አንዱ ዝቅተኛ ቢሆን ከሌ እንዲህ ብለን የምናስታውሰው ነገር የለም። ሁላችንም ስለ ራሳችን ብቻ ስለምንሮጥ እሱ እንዳለ ሆኖ እንግዲህ እቺ ልጅ ላቃት ስላልቻልኩኝ ሩታ ታዴ ማናት? እባካችሁ ሼር አድርጉልኝና እባክሽ አንቺም ቪዲዮ እንድትሰሪና ባይሽ ደስ ይለኛል። ካልሆነ ደግሞ ቁጥሬን ልንገርሽ። እንግዲህ ኢትዮጵያ ነኝ ያለሁትኝ። ያው ባለሽበት ሀገር ኢትዮጵያን ከሆንሽ ወይም ውጭ ከሆንሽ ባለሽበት ሀገር ኮድ ከተሽ ማውራት ትቻለሽ። 0967762412 ደግሞ አለው 0967762412 እንግዲህ በዚህ ባፈለግሽው ደውለሽ ማግኘት ትቻለሽ። ወይም ደግሞ ዩቲዩብ ስር ገብተሽ አባውት ላይ ቴሌግራም ብትጫኝ ቀጥታ ወደ ቴሌግራም ይገባል ማለት ነው። ያለውን ነገር ተነጋግረን እስቲ ይሄ ነው ስተትሽ ከኔ ነው የወሰድሽው ብለሽ ካልሽኝ አዎ ትክክል፣ ይቅርታም ልጠይቅሽ ዝግጁ ነኝ ማለት ነው። ግን አላወቅኩሽም፣ እውነት ለመናገር አላወቅኩሽም። እና ይህም ቪዲዮ ግን እርግጠኛ ከዛህራ ነው የወሰድኩት የመሰለኝ። እንግዲህ አላቅም ምን የመሰለኝ ነው፣ ግን ከዛህራ ነው የወሰድኩት። ዛህራ አሊ ዩቱበር
እንግዲህ ከበፊት ጀምሮ ሞኔታይዜሽን ሳንሆን ሰዓት ስንሞላ ምናምን ፕላይስቴ ስናጫወት በብዙ አብረን ስንደክም የመጣች ልጅ ናት። እንግዲህ ዛህራ ማለት ከእሷ ነው የወሰድኩት ብዬ ነው የማስበው። ለማንኛውም እንግዲህ እስቲ እኔ ነኝ ካልሽ ቪዲዮ ሰርተሽ ባቅሽ ደስ ይለኛል። ለማንኛውም እንግዲህ ለሁላችንም ልቦና ይስጠን። እችም እንግዲህ ቪዲዮ ሆና ወይም እችም ቻናል ሆና ትልቅ ቻናል ሆና እንግዲህ ስቲከር ተልኮባታል። አልሐምዱሊላ። ለማንኛውም እንግዲህ የዛሬ ፕሮግራሚን በዚህ ያበቃለሁኝ። ግን እባክሽ ሩታ ብትሰሪ ቪዲዮና ባቅሽ ደስ ይለኛል። እንግዲህ እኔው በዚሁ አበቃለሁ። ሰላም ክረሙልኝ።